አሰላሙ አለይኩም ወራህመቱላሂ ወበረካቱ። እሺ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? ደህና ነኝ አልሐምዱሊላህ። ዛሬ እስኪ ፖፕ አፕሊኬሽን ላይ እናንተ ምንም ነገር ሳትሰሩ ማለት ስልካችሁንና ዋይፋይ በመጠቀም ብቻ ፓርቲ ሳትሰሩ ኮይን ሳትሰሩ እንደገና ደግሞ ላይቭ ገብታችሁ ሳትሰሩ በእናንተ ሊንክ በራሳችሁ አካውንታችሁ ብቻ ጓደኛን በማስገባት እንዴት አድርጋችሁ በሳምንት $10 እንደምትሰሩ ላሳያችሁ። እኔ በራሴ ሰርቼው ራሴ ተጠቅሜበት በራሴ እርግጠኛ የሆንኩበትን ነገር ብቻ ነው ማሳየው። እርግጠኛ የሆንኩበትን ነገር በጭራሽ ለማንም አላሳይም ማለት ነው። እና እንዴት አድርጋችሁ እንደምታሳዩ አሁን አሳያችኋለሁ። ከዛ በፊት ግን ስለ ፖፕ አፕሊኬሽን ልንገራችሁ። ፖፕ አፕሊኬሽን ከሁሉም የተለየ አፕሊኬሽን አይደለም። ልክ እንደነ ቲክቶክ እንደነ ሌሎችም አፕሊኬሽን አሉ። ያው እንደ ዩቲዩብም ያው ሰርታችሁ የሚከፍላችሁ ነገር ነው። ልክ እንደነዚህ ነው። ብቻ ግን እሱ ለየት ያለ የሚባለውና የሚፈራው አሻራ ስለሚጠይቅ ብቻ ነው። ያ ማለት ደግሞ የአይን አሻራ ይጠይቃል። እና ደግሞ እኛም ወደ አረብ ሀገር ስንመጣ አሁን ላይ ደግሞ ዲጂታል መታወቂያ ምናምን የሚሰጥ ከሆነ እኮ የአይን አሻራ ይጠይቃል አይደል? ልክ እንደዛ ነው። ምንም የተለየ ነገር የለውም። አትፍሩት ማለት ነው። መስራት ፍላጎት ካላችሁ በአጭር ጊዜ መለወጥ ከፈለጋችሁ ስሩ እዛ ላይ። ለምሳሌ እኔ አሁን ወደ ዩቲዩብ ከመጣሁ 3 ወሬ ነው። ሰዓትም አልሞላው። ያው ሰብስክራይብ ግን ሞልቻለሁኝ። ገና ብዙ ነገር አለው። ገና ብዙ ፕሮሰስ አለው። እዛ ቦታ ላይ ግን ልክ በሳምንታችሁ ነው መከፈል የምትጀምሩት። ያው እዛም ሆነ እዚህም ሆነ የምንሰራው ለብር ነው። ለብር እስከሆነ ድረስ ደግሞ በአቋራጭ የምናገኘው ነገር ካለ ያለ ድካም፣ ያው ያለ ድካም ምንም ነገር የለም። ብቻ ድካም ቀለል ያለ ነገር፣ በጣም የማይጓተት ነገር ባጭሩ የምናገኝበት ከሆነ እንጠቀምበት ነው የምላችሁ። ምንም የተለየ ነገር የለውም። አትፍሩ። ከእናንተ የሚጠበቀው ዋይፋይ እና ጊዜ ስልክ ብቻ ነው። እና እንደዘርጋችሁ ስሩ ነው የምላችሁ። እኔ ስሩ እላችኋለሁ። ለራሴ ስለጠቀመኝ ነው ላሳያችሁ። ለማንኛውም አፕሊኬሽኑ ይሄ ነው። እንገባለው። ማስታወቂያ ያለው ትንሽ ጠብቅ። እንደማንኛውም አፕሊኬሽን ማስታወቂያ ያለው የራሱ ማለት ነው። ከዛ እንደዚህ ይከፍታል። ይሄ ሁሉ ሰው የሚሰራ ነው። አያችሁ፣ አካውንት ነው። ነጁ ነው የሚለው። እሺ እዚህ ጋር ገባለው። ይሄ ኮይኑ ነው የሰራሁት ኮይን ነው። ይሄ ደግሞ ፖይንቴ ነው። እነዚህ ሪዋርድ ይባላሉ። እየሰራችሁትን የምትቀበሉበት ምናምን ነው። እኔ አሁን መግባት የምፈልገው እዚህ ጋር ኢንቫይት የሚለው ነው። ከዛ እንደዚህ ስንገባ ማለት ነው እንደዚህ ነው የሚመጣላችሁ። ለምሳሌ እኔ አሁን 270,000 ፖይንት ከሰው አግኝቻለሁ ማለት ነው። ከሌሎች ሰዎች እኔ እየሰራው ሳይሆን ሌላ ሰው ኢንቫይት አድርጌ አስገብቼ ለጓደኞቼ ሼር አድርጌላቸው ያን አፕሊኬሽኑን ከፍተው ዳውንሎድ አድርገው ከፍተው 7 ቀን ሲሰሩ ለነሱም ይሰጣቸዋል። እናንተም ደግሞ ባስገባችሁበት ይሰጣል። ይሄው እዚህ ጋር ያያችሁት ነው አይደለ? $14 ይላል ማለት ነው። በሳምንት ውስጥ ነው በስነ ስርዓት በትክክለኛው መንገድ ከሰሩላችሁ የገቡት ልጆች ማለት ነው። እዚህ ጋር ላሳያችሁ ሮል የሚለው ሊንክና እሺ ከታች ልጀምር። ይሄው እዚህ ጋር ያያችሁት አይደለ? ያስገባችሁት ሰው ሴት ነች፣ ለወንድ አይሰጥም። ለሴት ብቻ ነው የሚሰጠው። ያስገባችኋት ልጅ ጓደኛችሁ ወይ ደግሞ ማንኛውም ሰው መግባት የፈለገ ሰው ኢንቫይት ያደረጋችሁ ሰው ገብቶ ማለት ነው አፕሊኬሽኑ አውርዶ አንድ ቀን 1 ሰዓት ሲሰራ ለእናንተ 10,000 ይሰጣችኋል። ለዚህ ጋር አይታችኋል አይደለ? እንደገና ደግሞ ደግማ በሌላ ቀን እንደዚህ በ7 ቀን ውስጥ ነው ቻሌንጁ። በ7 ቀን ውስጥ እንደገና 5 ሰዓት ከሰራችላችሁ አሁንም 10,000 ታገኛላችሁ። 20,000 ማለት ነው። እንደገና ደግሞ አሁንም በዚህ በ7 ቀን ውስጥ 8 ሰዓት ከሰራች 10,000 ታገኛላችሁ። 30,000 ማለት ነው። እና ደግሞ አሁን በዚሁ በ7 ቀን ውስጥ 12 ሰዓት ከሰራች 30,000 ይሰጣችኋል። ስንት ሆነ? 60,000 ማለት ነው። ከዛውንም ደግሞ ይቀጥልና እንደዚሁ እየሰራች ከቀጠለች እና በእናንተ ስር ለምሳሌ እናንተ ኤጀንት ሆናችሁ በስራችሁ ተመዝግባችሁ ልጅቷ በእናንተ ስር እየሰራችሁላችሁ ከሆነ ሳታቆራረጥ ምንም ሳትቀጣ እንደገና 10,000 ይሰጣችኋል። ስንት ሆነ? 70,000። እንደገና ደግሞ እዚህ ጋር አሁን 31 ወር ሙሉ ማለት ነው ያለ ምንም ማቆራረጥ የምትሰራ ከሆነ የኔ ወንበሩንም ላይቭውንም በስነ ስርዓት የምትሰራ ከሆነ 60,000 ይሰጣችኋል። በአጠቃላይ ስንት ሆነ? 100,000 ማለት ነው። እና አንድ ሴት ብቻ በማስገባት አንድ ጓደኛችሁን ብቻ በማስገባት እናንተ ምንም ሳታረቁ ይሄን ያህል ፖይንት መስራት ትችላላችሁ ማለት ነው። እንዴት ሸራ አድርጋችሁ ልጅቷ እንዴት ገብታ እንደምትሰራ ደግሞ ላሳያችሁ ማለት ነው። ይሄን ካሳያችሁ ይሄ ሩሉ ነው፣ ማንበብ ትችላላችሁ ወደ ውስጥ ገብታችሁ። እሺ አሁን ላሳያችሁ። ኢንቫይት የሚለው አለ አይደል? ይሄን እንዴት እንከታላችሁ?
ከዛ በዚህ መልኩ ይከፍታል። ይሄ የራሳችሁ ሊንክ ነው። ማንም ሰው ፖፖ ላይ እያንዳንዱ አካውንታችሁም ለብቻ ነው፣ ሁሉ ነገራችሁም ለብቻ ነው። ተመሳሳይ የሚባል ነገር የለም። ኮድ ራሱ የሚሰጣችሁ ለብቻ ነው። ምንም መመሳሰል ነገር የለም። ለዛ ነው አሻራ የሚጠይቀው። እሺ ለምሳሌ እኔ አሁን 4 ሊንክ አለኝ። እነዚህ ሊንኮች የኔ ብቻ ናቸው። ነጁ በሚለው በእኔ ስም ብቻ እየተመዘገቡ ማለት ነው። እና ከዚያ ከአራቱ ሊንክ አንዱን መርጬ ሸር ማድረግ ነው። ለምሳሌ እኔ የመጀመሪያውን ልምረጥ። እዚህ ጋር ይታያችኋል አይደል? ከዛ እችነካለሁ ሸር የምትለው ማለት ነው። ከዛ እዚህ ጋር ፌስቡክ አለ፣ ሜሴንጀር አለ፣ ዋትስአፕ አለ፣ ኢንስታግራም አለ፣ ቴሌግራም ኮፒ ሊንክ ማድረግ ትችላላችሁ። እዚህ ጋር ደግሞ ሞር የሚለውን ነክታችሁ ራሱ በሌላ አፕሊኬሽን ሸር ማድረግ ትችላላችሁ ማለት ነው። ከዛ ለማን ሸር ላድርግ እስኪ ወደ